በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ልጆች በወደደንና ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን። እንደ ቸርነቱ ለዚህ ሰዓት ያደረሰን የአባቶቻችን አምላክ የኛም አምላክ ስሙ በፈጠረው ፍጥረት አንደበት ሁሉ የተባረከና የተመሰገነ ይሁን። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ይህን ፔጅ ሰብስክራይብ በማድረግ እንድትጀምሩ ፎሎ በማድረግ እንድትጀምሩ በእግዚአብሔር ስም አሳስባችኋለሁ። የእግዚአብሔር ቃል እንደዚህ በማለት ይጀምራል። የትምህርታችን ርዕስ ሊሆን የሚችለው ጥምቀትን በተመለከተ ይሆናል። ጥምቀት ማን ጀመረው? እንዴትስ ነው የሚከናወነው? ወይም ደግሞ ለኛ ጥምቀት ምን ጥቅም አለው የሚሉ መሰረታዊ ነገሮች የምንማርበት ይሆናል። በትኩረት ሆናችሁ እንድትከታተሉ በእግዚአብሔር ስም አሳስባችኋለሁ። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ያለው ቃል እንዲህ ይላል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ልትመጣለህን ብሎ ይከለክለው ነበር ይላል። እንግዲህ ዮሐንስ ማለት ጌታን ያጠመቀው መጥምቀ መለኮት የሚባለው ቅዱስ ዮሐንስ ጌታ ከመምጣቱ በፊት ለንስሐ ጥምቀት ሰውን እያጠመቀ ወደ እግዚአብሔር መንግስት እንዲገቡ ለኢየሱስ ክርስቶስ ሲያዘጋጅ የነበረ መንገድ ጠራጊ ተብሎ በትንቢት የተነገረለት እጅግ ድንቅ የነቢያቶች መጨረሻ የአዲስ ኪዳን ደግሞ የሐዋርያት መጀመሪያ የሆነ እጅግ ቅዱስ ካህን ነው። እሱ ወታደሮቹን እንዲሁም ደግሞ የጭፍሮች አለቆች እየመጡ ቀራጮች ንስሐ እየገቡ ከኃጢአታቸው እየተናዘዙ የንስሐ ጥምቀት ያጠምቃቸው ነበር። ስለዚህ ኢየሱስ ክርስቶስ ወደ ዓለም እየመጣ ስለነበረ ለኢየሱስ ክርስቶስ ለንስሐ እንዲዘጋጁ ወደ መንግስተ ሰማያት እንዲገቡ ክርስቶስን እንዲያገኙ ሲያጠምቃቸው ነበር። በዚህ ሁኔታ ኢየሱስ ምድር ላይ ስለነበረ እሱም የመጠመቂያ ጊዜው ዓለምን የማዳኛ ጊዜው ደርሶ ስለነበረ ወደ ዮሐንስ ከገሊላ ሄደ ማለት ነው። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበረ። ዮሐንስ ነቢይ ስለነበረ ክርስቶስ ማን እንደሆነ ያውቅ ነበር። ስለዚህም አንተ እኔን ልታጠምቀኝ ይገባል እንጂ እኔ አንተን ማጥመቅ አልችልም። አንተ ፈጣሪ ነህ፣ እኔ ደግሞ ፍጡር ነኝ። አንተ ሁሉን ቻይ ነህ፣ እኔ ደካማ ነኝ። ስለዚህ እኔ በአንተ ልጠመቅ እንጂ አንተ እንዴት ወደ እኔ መጥተህ ትጠመቃለህ ብሎ ይከለክለው ነበር። አዎ ልክ ነው። ይሄ ነገር ዮሐንስ መንፈስ ቅዱስ ገልጦለት አውቆት ሲረዳው እግዚአብሔርን የሚያክል ነገር መለኮትን የሚያክል ነገር የሰው ልጅ ሊያጠምቅ እንደማይችል ተረድቷል። በዚህም ምክንያት አንተ አጥምቀኝ እንጂ እኔ አላጠምቅህም አለው። ልክ ጴጥሮስ እኔ አንተን እግር ላጥብ ይገባኛል እንጂ አንተ እንዴት የኔን እግር ታጥባለህ ብሎ እንደተከራከረው ጌታችንን እንደመለሰለት ማለት ነው። ያው ኢየሱስ ክርስቶስ ትህትናን ለማስተማር ለሰው ልጆች መታዘዝን ለማስተማር ነውና የመጣው ለኛ ሊያስተምረን የፈለገ ትልቅ መልእክት ስላለው አልተቀበለው። ስለዚህም ምን ብሎ ነው የመለሰለት? የከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። እንግዲህ መታዘዝን መፈጸም እንዳለብን ሊያስተምረን ስለፈለገ ጽድቅን ሁሉ ልንፈጽም ይገባናልና ፍቀድልኝ ብሎ ጠየቆታል ማለት ነው። በዚህም መሰረት ዛሬ ማንም ሰው ጥምቀትን ሲፈልግ ወደ ካህናት ወደ ቤተክርስቲያን ይመጣል እንጂ ካህናቶች ሄደው በየቤቱ አያጠምቁ። ጥምቀት የምስጢራት ሁሉ መሰረት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአምስቱ አዕማደ ምስጢር የሚባሉት መካከል ማንም ሰው ተጠምቆ ነው የክርስቶስ ስጋና ደም የሚቀበለው። ተጠምቆ ነው ሜሮን የሚቀባውና መንፈስ ቅዱስ የሚያድርበት ንስሐ የሚገባው
እንዲሁም ደግሞ ምስጢረ ሥላሴን አምኖ ከተጠመቀ በኋላ ክርስቶስን ስጋ ተቀብሎ የዘላለም ሕይወት ትንሣኤ ሙታንን እንዲያምን የሚደረገው ከሁሉም ነገር አስቀድሞ የሚቀድመው ምስጢረ ጥምቀት ነው። ስለዚህ ጥምቀት ማንም ሰው በቤቱ ወይም ደግሞ እሱ በሚፈልገው ቦታ ሳይሆን ቤተክርስቲያን መጥቶ በቤተክርስቲያን በአባቶች በካህናት በጸሎት ስነ ስርዓት መሰረት ጥምቀትን ያገኛል ማለት ነው። ስለዚህ ክርስቶስ አምላክ ሲሆን ከሰማይ ሰማያት ወርዶ ለኛ ብሎ በግርግም ተወልዶ ለኛ ትሕትናን ሊያስተምረን ስለፈለገ እሱ ፈጣሪ ሲሆን ወደ ፍጡሩ ሄዶ እንደተጠመቀ ዛሬም የትኛውም በዓለም ክብር የሚኖር ነገስታት ይሁን ማንም ሰው ወደ ቤተክርስቲያን ወደ አባቶች መጥቶ ይጠመቃል እንጂ ሄዶ አባቶች እንዲያጠምቁት አልተፈቀደም ማለት ነው። ይሄን መልእክት ለኛ አስተላለፈልን። ሁለተኛ መታዘዝን ጽድቅን መፈጸም እንደሚገባ መታዘዝ ከሰነፍ መስዋዕት ይበልጣል እንደተባለው መታዘዝ ትልቅ በረከት አለውና ጽድቅን መፈጸም እንደሚገባ መታዘዝ እንደሚገባ አስተምሮናል ማለት ነው። ስለዚህ ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። በትልቁ ደግሞ ሁለተኛው የሆነው ድንቅ ነገር ምንድነው? ኢየሱስ ክርስቶስ ከተጠመቀ በኋላ ሰማያት እንደተከፈቱ ነው። ሰማያት ተከፍተው መንፈስ ቅዱስ በርግብ አምሳል በእርሱ ላይ ሲመጣ አየ። መንፈስ ቅዱስ ምስጢረ ሥላሴን የተገለጠበት ትልቅ ቀን ነው። መንፈስ ቅዱስ በርግብ አምሳል ሲወርድ አብ በሰማያት ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ሲል፣ ወልድ ደግሞ በተለየ አካሉ በዮርዳኖስ ሲጠመቅ የአብ የወልድ የመንፈስ ቅዱስ ሶስትነት የተገለጠበት ትልቅ ዕለት ነው ማለት ነው። ስለዚህ የምወደው ልጄ ይህ ነው በእርሱ ደስ የሚለኝ ብሎ አብ መስክሮለታል የአብ ልጅ እንደሆነ። መንፈስ ቅዱስም ከአብና ከወልድ ጋር እኩል መሆኑን የተገለጠበት ምስጢረ ሥላሴ በመጀመሪያ የተገለጠበት በዚህ ቀን በአዲስ ኪዳን ምስጢረ ሥላሴ የተገለጠበት የመጀመሪያ ዕለት ይህ ነው። ክርስቶስ በመዋዕለ ሥጋዌው ሲያስተምር በሥጋ በነበረበት ጊዜ ስለ ጥምቀት አስተምሯል። ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት አይወርስም ብሎ ለኒቆዲሞስ አስተምሮታል። እንዴት ሰው ዳግመኛ ይወለዳል? ከሸመገለ ካረጀ በኋላ ወደ እናቱ ማህፀን ተመልሶ ይገባልን? ብሎ በጠየቀው ጊዜ አንተ የአይሁድ መምህር ስትሆን ይህን እንኳን አታውቅምን? ብሎ ከመለሰለት በኋላ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አያይም ብሎታል። መጀመሪያ ወደ እግዚአብሔር መንግስት አይገባም አለው። ዳግመኛ ካልተወለደ የእግዚአብሔር መንግስት አይገባም አለው። ሁለተኛ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አያይም አለው። ስለዚህ ስለ ጥምቀት ማስተማር ብቻ አይደለም፣ ክርስቶስን በክርስቶስ ሕይወት ውስጥ የምናየው ስለ ጥምቀት ማስተማር ብቻ ሳይሆን በተግባር ራሱ ተጠምቆ እኛን እንድንጠመቅ የተጠመቃችሁ ሁሉ እናንተ ክርስቶስን ለብሳችሁታል እንደተባለው እኛ በክርስቶስ አምነን እንድንጠመቅ አስተምሮናል ማለት ነው። ክርስቶስ በምድር ላይ እሱ ሳያደርገው አድርጉ ያለ፣ እሱ ሳያልፍበት እለፉበት ያለን አንድም ነገር የለም። ለዚህ ነው ሐዋርያው ጴጥሮስ ፍለጋውን ተከተሉ ዘንድ ምሳሌ ትቶላችሁ ስለ እናንተ ክርስቶስ መከራ ተቀበለ ይላል። በእያንዳንዱ ሕይወት ውስጥ እኛ ፍለጋውን እንድንከተል እሱ ቅዱስ እንደሆነ እኛም ቅዱሳን እንድንሆን የሚያደርግ መልእክት ያለው ሕይወት ነው እንጂ የኖረው እርሱ እንደ ፈሪሳውያን እንደ ሰዱቃውያን ካህናት እነሱ እያስተማሩ የሚሰሩት ሌላ ሆኖ የሚያደናግር አይነት ሕይወት ለኛ አላስተማረንም። ያስተማረውን ኖረው የኖረውን ደግሞ አስተማረን። ስለዚህ በዚህ ስለ ጥምቀት እጅግ ሰፋ ያለ ምስጢር ያለው ቤተክርስቲያናችን ትምህርት ነው። የምስጢረ ሥላሴ በተመለከተ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው ብሎ
እንደገና ሁለተኛ ጊዜ ምስጢረ ሥላሴ ክርስቶስ ወደ ሰማይ ሊያርግ የምድር ስራውን በጨረሰ ጊዜ ሐዋርያቶችን ወደ ዓለም ሁሉ ሂዱ፣ አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጓቸው በማለት አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸውን በግልጥ አሳይቷል። በዮርዳኖስ የተገለጸው ምስጢር ኢየሱስ ክርስቶስ ደግሞ አስረግጦ ነግሮናል ማለት ነው። ስለዚህ ሁላችንም ጥምቀቱን ስናከብር ምን በተመለከተ እንደሆነ ምን በረከት እንደምናገኝበት ዕውቀት ያለው ሕይወት ያለው ቢሆን ጥሩ ነው። ብዙዎቻችን ግን እንዲሁ በተለምዶ ብቻ የአደባባይ በዓል አድርገነው ነጭ ልብስ ለብሰን ስራችን ሌላ እየሆነ ከበረከት ይልቅ ባለማወቅ መቅሰፍት የምንሰበስብ የሆንበት ጊዜ ነው። ሰው ታቦት አድርሶ ሲመጣ መጠጥ ቤት ነው የሚሄደው፣ ጭፈራ ቤት ነው የሚሄደው። ሰው ታቦት እያለፈ ቁጭ ብሎ ይጠጣል፣ ይበላል። ስለዚህ እንደዚህ አይነት ከመንፈሳዊነት እጅግ የራቀ ህይወት የምንኖረው ባለማወቃችን ምክንያት ስለሆነ ይህን በደንብ አጥብቀን መስራት ያለብን ይመስለኛል። ሁላችሁም ይህን ትምህርት ለሰዎች ማካፈልና ሰዎች እንዲያውቁ ብታደርጉ የእግዚአብሔር ቸርነት ከእናንተ ጋር ይሁን። ጥምቀት በጣም ለየት ያለው ባህሪው የኃጢአት ስርየት የሚገኝበት ነው። በዚህ በሐዋርያት ሥራ ምዕራፍ 19 ቁጥር 34 ላይ ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይላል። ከጭፍሮች አንዱ ክርስቶስ በሞተ ጊዜ ስለኛ በተሰቀለ ጊዜ ከጭፍሮች አንዱ ጎኑን በጦር ወጋው። የወጋበት ምክንያት መሞቱንና አለመሞቱን ለማረጋገጥ፣ ሌሎቹን አጥንቶቻቸውን በመስበር እንዲሞቱ አድርጓቸዋል። ክርስቶስ ጋር ሲመጡ ከመስበራቸው በፊት ቼክ ለማድረግ ጎኑን በጦር ወግተውታል። ይህም የሆነበት ምክንያት አጥንቶቹ አይሰበሩም ተብሎ ትንቢት ስለተጻፈ ይህን ለማረጋገጥ እና ምንድነው ከጎኑ ደምና ውሃ ወጣ ይላል። ያ ደምና ውሃ የኛን ኃጢአት የሚያጥብ ነው። እኛን የዘላለም ሕይወት እንድናገኝ የሚያደርግ ነው። ያ ደምና ውሃ የኛን እርኩሰት የሚያነጻ ነው። ስለዚህ ስንጠመቅ ከክርስቶስ ጎን በወጣው ውሃ እንደተጠመቅን በክርስቶስ ደም እንደተጠመቅን ነው ማለት ነው። ስለዚህ ስንጠመቅ የኃጢአት ስርየት እናገኛለን። ከእግዚአብሔር በመንፈስ ልጆች ሆነን እንወለዳለን። አባት የምንልበትን የልጅነትን መንፈስ ከእግዚአብሔር እንቀበላለን። የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ በስሙ ለምናምን ለተቀበልነው እኛ በክርስቶስ ስም አምነን ለምንጠመቅ ለኛ የእግዚአብሔር ልጆች እንሆን ዘንድ ስልጣን የምናገኝበት መንገድ እና ጥምቀት በየዓመቱ ግን ሲደገም ሁሌ እንጠመቃለን ማለት አይደለም። እኛ በ40 በ80 ቀናችን ተጠምቀናል። አማናዊ ጥምቀት፣ እውነተኛ የእግዚአብሔር ልጆች የምንሆንበት ጥምቀት ገና በልጅነታችን አግኝተናል። ይሄ ከበረከቱ የምንካፈልበት ያን የክርስቶስን ሕይወት የምናስታውስበት እንዲሁም ደግሞ ንስሐ ገብተን ከደዌ ስጋ የምንነጻበት ነው። ከደዌ ስጋ እና ደግሞ አዳዲስ ክርስቲያኖች ሲሆኑ በዚሁ ተጠምቀው የእግዚአብሔር ልጆች የሚሆኑበት። ስለዚህ ጥምቀት ብዙ አይነት ምስጢሮች ያሉት ከኃጢአት የምንነጻበት የእግዚአብሔር ልጆች የምንሆንበት ክርስቶስ በቃልም በተግባርም ያስተማረን እጅግ ለየት ያለ ትምህርት ነው። አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ ይላል በሐዋርያት ሥራ 2:22-16። አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ። ስለዚህ ጥምቀት ከኃጢአት የምንታጠብበት ትልቅ የእግዚአብሔር ጸጋ የምናገኝበት ዳግም ልደት የምናገኝበት ትልቅ በረከት ያለው ነው። ይህን በደንብ መረዳትና ለብዙዎች ደግሞ ማካፈል ይገባናል። ይህን አደራ የምላችሁ ነገር በእግዚአብሔር ስም ለብዙ ሰዎች አካፍሉ። ሰብስክራይብ፣ ፎሎ፣ ላይክ በማድረግ ቤተሰብ ሆናችሁ እንድትወጡ በእግዚአብሔር ስም አሳስባችኋለሁ። መልካም በዓል ይሁንላችሁ። አመሰግናለሁ።